ክቡራትና ክቡራን ተመልካቾቻችን ጤና ይስጥልኝ፣ እንደምን ሰንብታችኋል? ዛሬ አንድ ለየት ያለ መሰናዶ ይዤላችሁ ቀርቤያለሁ። ርዕሱንም የአባዱላ ገመዳ ልጅ ብዬዋለሁ። የዛሬ 2 ዓመት ግድም ከአባዱላ ገመዳ ጋር ቃለ ምልልስ አድርጌ ነበረ። ይህ ቃለ ምልልስ በ3 ተከታታይ ክፍሎች የቀረበ ነው። ከአባዱላ ጋር ከመሰናበታችን በፊት የማሳረጊያ ጥያቄ ሰነዘርኩ። በጊዜው የተገረምኩበትንና እጅጉን የተደመምኩበትን አንድ ጉዳይ እንደ ዋዛ እንደው እንደ ዘበት አነሳሁባቸው። በመጽሐፋቸው አባዱላ ገመዳ የጉርምስና ዕድሜያቸውን የፍቅር ሕይወት የገለጹበት መንገድ ነው። ገደብ አሳሳ እንደገባው አጎቴ የጤና ጣቢያ ኃላፊ ስለነበረ በሱ አማካይነት የፈንጣጣ ማጥፊያ ቁጥጥር ውስጥ ተቀጠርኩ። ያኔ የዛሬው አሳሳ ኮፈሌና ቆሬ በአንድ ቦታ ተጠቃሎ የፈንጣጣ ቁጥጥር ይደረግበት ነበረ። ፈንጣጣ የሚጠፋበት ወቅት ስለነበረ ቤት ለቤት በሽታው ያለመከሰቱ የሚረጋገጥበት ነበረ። እንዲህ እንደ ዛሬው በየቀበሌው የጤና ኤክስቴንሽን የለም። የቀበሌ ጽሕፈት ቤትም አልነበረም። የመኪና መንገድም የለም። እነዚህን ገጠሮች በሙሉ በፈረስ ነበር ማዳረሰው። ደሞዜ 90 ብር በወር። ወደ አሳሳ የምመለሰው ቅዳሜ ማታ ነው። እሁድን ውዬ እንደገና ደግሞ ሰኞ ተመልሼ እወጣለሁ። አንድ ቀን ከጓደኞቻችን ጋር ስንዝናና በሬዱን አገኘኋት። ከሐዋሳ ዘመድ ጥየቃ ነው የመጣችው። አስደናቂ ቁንጅና አላት። ጠይም ነች፣ አሳ መሳይ። ታዲያ አንድ ወጣት ትራፊክ ፖሊስ አይኑን ጥሎባት መከራውን ሲያይ ከባድ የወጣትነት ድራማ በመስራት ልጅቱን ይዘን ወደ ውጭ ወጣን። ተዋወቅናት። ለመጀመሪያ ሳምንታት ጓደኛችን ሆነች። ቀስ በቀስ ሁኔታዎች ተለወጡ። በእንግድነት ከመጣችበት ቤተሰብ ተደብቃ ትመጣለች። እኔም ቤት ማደሬን ትቼ በመስኮት መዝለል ጀመርኩ። በሬዶ በወቅቱ የ10ኛ ክፍል ተማሪ ነበረች። የመጀመሪያዋና የመጀመሪያዬ ስለነበረች መገመት ወደማይቻል ሀያል ወደሚባል የወጣትነት ፍቅር ውስጥ ገባን። ከበሬዱ ጋር በቀን 4ና ከዛ በላይ ካልተገናኘን መቀጠል አልቻልንም። በዚህ ሁኔታ እያለች ጸነሰች። ምንም ማድረግ እንደማንችል እናውቅም ነበረ። ለነገሩ መጸነሷንም ቆይታ ነበር የተረዳችው። የመጣችባቸው ዘመዶቿ ቤት ወጣት ሴቶችና ወንዶች ጓደኞቻችን ነበሩ። እነሱ የተቻላቸውን ያህል ይንከባከቧትና ይደባብቁላት ነበር። በኋላ ወደ ሐዋሳ ተመልሳለች ተብሎ ሌላ ቤት ውስጥ ተደብቃ እንድትኖር አደረግናት። ጽንሱ እየገፋ ሲሄድ ድንገት ጠፍታ ወደ ሐዋሳ ሄደች። የበሬዱ አድራሻ አልነበረኝም። ገደብ አሳሳ የነበረችበትንም ቤት ደግሞ አልጠየቅኩም። እንዲህ እንደ ዛሬው የስልክ አድራሻም አልነበረም። ሄጄ እነዚያን ዘመዶቿን እንዳልጠይቅ ፈራሁ። ያኔ የነበረኝ አማራጭ ዝም ብዬ መፈለግ ስለነበረብኝ ኤኔትሬ ትልቅ የጭነት መኪና ለምኜ ተሳፍሬ ኮፈሌ ከተማ 2 ቀን ሻሸመኔና ሐዋሳ ለ1 ሳምንት ያህል በየመንገዱ እየዞርኩ ፈለግኳት፣ አሰስኳት። በሬዶ አልተገኘችም። ያ ጽንሷ ሴት ይሁን ወንድ፣ አንድ ይሁን መንታ፣ ተወልደው አድገው ይሁን አላወቅኩም። በሬዶ በውስጤ ቀረች። እኔም ብዙም ሳልቆይ ከአካባቢው ርቄ ተጓዝኩ። አሳዛኝ ፍጻሜ። ሄደው ከመጡ 29 ዓመቱ ወደ በረሃ ገብተው ያን ሁሉ መከራ አልፈው በዛ ሁሉ መንገድ ተጉዘው ወደ አዲስ አበባ ተመልሰው ወደ አሳሳ ከመጡ 29 ዓመቱ
የበሬዱ መጨረሻው ምንድን ነው የሆነው? እንዴት እዚህ ጋር በዚህ መልኩ ነው የቋጩት? ለምን? የት ናት? ባገኛት ጽፋት ነበር። አይመስለኝም። እውነቴን ነው። ምክንያቱም ምንድነው ከመጣ በኋላም ብዙ አስስ ነበር። አንዳንዴ በሚዲያም አይታኝ ወይም አይተውኝ ይመጣሉ እያልኩ አስብ ነበር። አንዳንዴ በአካባቢ ሲዞርም የሆነ ነገር ይኖራል ብዬ ጠብቅ ነበር። እኔ ድብቅ ሰው አይደለሁም። ከቤተሰቤ ጋርም አንድ ቀን እነዛ የጥንቶቹ ወንድሞቻችሁ ይመጣሉ እያልኩ ነግራቸው ነበር እና የአጋጣሚ ነው ያ ታሪክ የጻፍኩባቸው ምክንያቶች አሉ። ለዛሬ የትዳር ህይወቴ ትልቅ ምሰሶ ሆኖኛል። በትጥቅ ትግሉና በተለይ ወደ መጨረሻው አካባቢ ጋብቻ ሲፈቀድ ምናምን ስል እንትን ሆኜ ነው የኖርኩት። የእኔ ፍቅር ሌላ ጋር ነው የነበረው። ሌላ ጋር ህይወት ከተረፈ በኋላ ማለት ነው። ሌላ ጋር ፎቶግራፏን ያችን የአርሲን ልጃገረድ አግኝቼ በሁለቱ መምታታት ላይ እስክገባ ድረስ በጣም ጽኑ ነበርኩ። በጣም ጽኑ። ዲሲፕሊኑን ስለምፈራ ብቻ አይደለም፣ በቃ እንትን የማይቀየር ውስጣዊ ሁኔታ ነበር። ዞሮ ዞሮ አሁንም ተስፋ አልቆርጥም። የሆነ ነገር ይኖራል ብዬ ገምታለሁ። አሁን ደግሞ አንተ ስታብራራ በሬዱ በተለይ ካገኘ ደግሞ ትሸለማለህ። ይሄ ፕሮግራም ከተላለፈ ከ2 ዓመት በኋላ የዛሬ 5 ወር ግድም ስልክ ተደወለልኝ። ረጋ ያለ ትሁት ድምፅ ነው። ጤና ይስጥልኝ አቶ ደረጀ፣ ከአንድም 2 ጊዜ ቢሮ ድረስ መጥቼ ላገኝ አልቻልኩም አለኝ። ማን ልበል? ኤርሚያስ እባላለሁ። እሺ ከየት ነው? ለምን ፈለጉኝ? ግዴን ለማ አንተ ብትለኝ ይሻላል። ጉዳይን ግን በስልክ ማንሳት አልፈለግኩም። እንደው በአካል አግኝቼ ባወራ ደስ ይለኛል አለ። መልካም፣ እንግዲያውስ የሚመቸኝ ቀን ራሴው ደውዬ እነግርሃለሁ። በቃ በዚሁ ተሰነባበትን። መልሼ ግን አልደወልኩም። ከሳምንት በኋላ ኤርሚያስ ራሱ ደወለ። አሁንም ደግሜ የጠየቅኩት፣ ግን በምን ጉዳይ ነው ልታገኘኝ የፈለግከው? ከአባዱላ ጋር ያደረግከው ኢንተርቪው? እንዴ እሱ ኢንተርቪው እኮ የቆየ ነው፣ 2 ዓመት ገደማ ይሆነዋል። ደሞስ በሱ ጉዳይ ዙሪያ ምንድን? ትንሽ አቅማማ። በአካል አግኝቼ ብነግርህስ? ግድ የለም ቢያንስ ፍሬ ነገሩን ጥቀስልኝ። እኔ የበሬዶ ልጅ ነኝ። እንዴ አባዱላ ደግሞ አባቴ ነው እንዳትለኝና አላስጨረስኩትም። አሁን እንደዛ ነው የሚሰማኝ፣ እንደዛ ነው የማስበው፣ ደግሞም እንደዛ ነው አለ። ይህኔ ጥያቄዎቼን በላይ አዘነብኩበት። ተረጋግቶ መለሰልኝ። በአካል ተገናኝተን እንድናወጋ ቀጠሮ ያዝን። እናም ቢሮዬ ድረስ መጣና በሰፊው አወጋን። ጥቂት ቀናትን ቆይቼ በጉዳዩ ዙሪያ በጥብቅ አስቤበት ወደ አባዱላ ስልክ መታሁ። ሰላምታ ከተለዋወጥን በኋላ እርሶም በአካል ማግኘት የሚፈልግ ሰው አለ አልኳቸው። ማን ነው እሱ? ኤርሚያስ ይባላል። የበሬዶ ልጅ ነኝ። አባዱላ አባቴ ነው እያለኝ ነው። ወፍራም ደማቅና ረጅም ሳቅ ስልኩን ሞላው። እስቲ ከዚያች ዕለት እንነሳ። አንድ እሑድ ከሰዓት ወደ እርሶ ስልክ ደወልኩ። እናም አንድ ሰው እርሶን በአካል ማግኘት ይፈልጋል። ኤርሚያስ ይባላል። የበሬዶ ልጅ ነኝ። አባዱላ አባቴ ነው እያለኝ ነው
ብዬ ስነግሮ ደማቅ ረጅም ሳቅ ነበር የሳቁት እና ያን ሳቁን መገለጫ አጣውለት። መገረምና መደነቃቸው ነው ወይስ ወይ ድባካታ ሹፍ እያሉኝ ነው? ምን እያሉኝ ነው በዛ ሳቃቸው ነው ያልኩት። አላቋረጡም። እንደገና ደግሞ እናወራና እንደገና ደግሞ ይስቁ ነበረ። ምን አሳቁ? አያስቅም እንዴ? ተነጋግረናል። ስለ መጽሐፌ ስትጠይቀኝ ፈልጋ ግን ብያለሁ። እንደምሸልምም ነግሬሃለሁ። ያለታም ስቀን ነው ያለፍነውና ቆይተህ ደውለህ የማታውቅ ሰው ስትደውልልኝ ገርሞኛል። የደወልከው ደግሞ ለቀልድ እንዳልሆነም ገብቶኛል። ስለዚህ ጉዳዩ ደርሶ መስማቴ ነው በጣም ያሳቀኝ። ግርም ብሎኝ ያው ደውዬ ስነግረው የዛን ጊዜ እንደገመትኩት በአካባቢው ቤተሰቦቹ ነበሩ። በስልካችን አውርተን ከጨረስን በኋላ ነገሯቸው። እንዴት ብለው ነገሯቸው? የእነርሱ ስሜት እንዴት ነበረ? እንግዲህ ድሮ መጽሐፌንም ስጽፍ ከዛ በፊትም ያውቁታል። እናገር ነበር፣ አወራ ነበርና በሆነ ቀን የሆነ ነገር ይገኝ ይሆናል እላቸዋለሁ። ያለታ ደግሞ አታስታውስም? እኔ ሳቄን ከጨረስኩ በኋላ ከዛ በላይ መቀጠል ስላልቻልኩ ከባለቤቴ ጋር አውራ ነው ያልኩ እና ሁሉም ቤት የነበሩት ያኔ ነው የሰሙት። ያኔ ሆኑ ሰው ተገኝቷል የሚለው ሰሙ። መቼ እንገናኝ የሚለውን ያኔ ሆኑ ቤት ሆነን ነው ሁላችን በጋራ ስለነበር አንተም ሳምንቱን ወደ ውጭ እሄዳለሁ ስላልክ ማክሰኞ ብለን በጋራ ወሰን። እኔ ስመለስ ስሉት እንዴ ለምን እስክትመለስ እንጠብቃለን? ስለዚህ በጋራ ስለነበር ነው ማክሰኞ ይሁን ያልነው። ምን ነበረ ስሜታቸው? የወይዘሮ ራሄልን በስልክ በሚገርም ሁኔታ ነበር ያወራነው። ልጆች እንዴት ነበር ያኔ ስሜታቸው? ወንድም አግኝቶ በጣም ነው የተደሰቱት። ሁሉም ደስተኞች ነበሩ። ቤቱ ሁሉ ሳቅ በሳቅ ነው የሆነው። እዚህ አካባቢ እዚህ ውስጥ ክቡራትና ክቡራን ተመልካቾቻችን የአባዱላ ገመዳ ባለቤት ወይዘሮ ራሄል አሉ፣ ዲቦራ አለች፣ ገመቺስ እዚህ አለ፣ ቤኪ እና ሶረቲ እንደዚሁም ደግሞ ሲፈንና ቴዎማም እዚህ አሉ። ኮኬት ያልጠራሁት እዚህ አሉ። ስማችሁ ራሱ በመጽሐፉም እንደተገለጸው ገራሚ ነው። ቤኪ፣ ሶረቲ፣ ኮኬት፣ ዲቦራ፣ ገመቺስ፣ ሲፈን፣ ቲዮማ። የኤርሚያስ ስም ይቀየራል የፈቀደ ዘመኑን አብሮ የኖረ ስም ስለሆነ ኤርሚያስም ጥሩ ስም ነው፣ ግን የታሰባለ ነው መቀየር የለበትም። የነበረው መቀጠል አለበት። እሱ ከፈለገ ሊቀይር ይችላል። እነ ቤኪ ምንድርምት አንድ ወይ ኒክኔም ነገር ቢወጣለት የቤት ስም ለምሳሌ እስቲ እናውጣለት ዛሬ ቢባል ማን ቢባል ደስ ይልሻል? ወይ ቤካ ቢባል ቤኪ የሴቷ ወይ በወንዱ ደግሞ ቤካ ማለት ቤካ። ስለዚህ ቤካ እያልን እናውራ። ገመቺስ ማን ቢሆን? አላሰብኩበትም እስካሁን። ኧረ ኦኬ። ግን ያው እንዳለችው የቤት ስም ቤካ። በነገራችን ላይ የቤቱ የባህር ልጅ እንግዲህ ታላቅ አንተ ነህ፣ የመጀመሪያ ልጅ ነበርኩ። አሁን አስረክበሃል ማለት ነው። እስቲ ወደኋላ ልመልሶ 60 ዓመታት በተሰኘው መጽሐፉ ይሄን የጉርምስና ዕድሜ ታሪኩን በግልጽ አስፍረውታል። ብዙዎች እንዲህ ያሉ የኋላ ታሪኮችን ደፍረን ለመግለጽ እንቸገራለን። በተለይም ደግሞ በስልጣን አካባቢ በከፍተኛ የመንግስት ስልጣን ላይ ሲቀመጡ ፓርቲ የሚባል ነገር አለ፣ ድርጅት የሚባል ነገር አለ፣ የፓርቲ ስነ ምግባር የሚባል ነገር አለ። እንደገና የራስን ክብር ማስጠበቂያ የሚመስሉ ነገሮች አሉ እንደ ሰውና እንዲህ ድሮ ጎረምሳ ሆኜ እንዲህ አድርጌ ተብሎ በግልጽ ለመጻፍ ብዙዎች አይደፍሩም። እርስዎ እንዴት ቀለሉት? እንግዲህ አንደኛ እኔ ሁሉም ዲሲፕሊን
የፓርቲ ምናምን የሚባለው ነገር ካራገፍኩ በኋላ ነው በጡረታ ተገልዬ ከፓርቲም ተገልዬ ለቤተሰቤም ለሁሉም ታሪክ ማስቀመጥ ስላለብኝ የጻፍኩት። ታውቃለህ፣ ታሪክ የግል ታሪክ የሚባል ነገር የለም። አንድ ሰው ገና ሲወለድ ከእናትና አባቱ ጋር ነው ያለው። ከፍ ሲል ደግሞ ከጎረቤቱ ከትምህርት ቤት ጓደኞቹ ጋር ነው ያለው። ከፍ ሲል ደግሞ ከስራ ጓደኞቹ ጋር ነው ያለው። በግሌ ሰራሁት የሚሏቸው የሚባል ነገር ሳስበው አይመጣልኝም። ከሌሎች ጋር ነው የሚሰራው። እውነተኛ ነገር ካልተቀመጠ አንተን የሚያውቃል። ከአንተ ጋር የተወለደ ከአንተ ጋር ያደገ ከአንተ ጋር የተማረ ሰው አለ። ስለዚህ ሆነ የማስመሰል ነገር ወይም ደግሞ ክብሬን ልጠብቅ ብለህ ወይም ደግሞ ሌላ ታሪክ ልጻፍ ብለህ የምጽፋቸው ነገሮች ሰዎች በቀጥታ የሰው እኮ የተሳሳተ ነገር ጽፏል ብሎ ባይነግሩም በውስጣቸው ቅር እንዳላቸው ይቀጥላሉ። እኔም ቅር የሚለኝ ነገር አለ። ማቸው መጽሐፍቶች አሉን። ስለዚህ እውነተኛውን ታሪክ ለመጻፍ ነው የፈለግኩት። ሁለተኛ ታሪክን የምጽፍበት ዝም ብሎ ታሪክ ሆኖ እንዲቀመጥ ሳይሆን ሌላም እንዲማርበት ነው። አንድ ቀን የሚያነበው ቤተሰብ፣ ትውልድ፣ ሌላው እንዲማርበት ነው። ለምሳሌ ከኛ ፊት የነበሩ የተለያየ ኃላፊነት ላይ የነበሩ ሰዎች ታሪክ ያላቸው መጽሐፍቶቻቸውን አሁን ወደ ኋላ ተመልሰን እናነባለን። ስናነብ ትምህርት አለበት። ይሄንንም ሰዎች ሲያነቡት ይማሩበታል። ትውልድ ሲያነበው ይማርበታል። እና ቀልድ ይመስላል፣ ግን ቀልድ እንዳልሆነ እያንዳንዱ እየተማረበት ያልፋልና ለዚህ ነው በእኔ እምነት ክብር የሚገኘው ያልሆነ ነገር በመጻፍ ሳይሆን እውነተኛን ነገር በማስቀመጥና ያ እውነተኛ ነገር ደግሞ እውነት መሆኑ አብሮ ያደገ አብሮ የኖረ ሁሉ ሰው እንዲያውቀው ሲያውቀው ነው። አሊያ መተው ነው፣ ሙሉ ለሙሉ ትተህ ማረፍ ነው ብዬ ስለማምን ነው። በዚህ ጉዳይ ዙሪያ ቤት ውስጥ ከባለቤቱ ከልጆቹ ጋር በግልጽ ይነጋገሩበትና ይወያዩበት እንደነበረ በመጽሐፉም ላይ ብለዋል። አንድ ቀን አንድ ነገር ይመጣል የሚለው ነገር ጠንካራ ስሜት ውስጡ ነበር። ምንም እንግዲህ ኦልሞስት ከ40 ዓመት በላይ ቆይቷል ይህ ጉዳይና ይመጣል አንድ ቀን በህይወት እያለው አንድ የማየው ነገር ወይ አንድ የሚገጥመኝ ነገር ይኖራል ብለው ያስቡ ነበር፣ ያምኑ ነበር። ጠንካራ እምነት ነበሩት። በመጀመሪያ ደረጃ ቤተሰብ ማለት የመጨረሻ ህይወት የሚኖርበት ነው። ከእናት አባት ስትለይ ባለቤት ይኖርሃል፣ ከዛ ልጆች ይኖራሉ። ህይወት የሚያልፈው በዛ ነው። ከነሱ የምትደብቃቸው ነገሮች ካሉ በጣም አደገኛ ነው። በጣም አደገኛ ነው። ጥሩ ሊሆን ይችላል፣ መጥፎ ሊሆን ይችላል፣ ግን ደግሞ ልደብቃቸው የማይገቡ ነገሮች ናቸው። ስለዚህ እኔ ግልጽ ነኝ፣ ነግራቸዋለሁ። እንዲህ ነበር እላለሁ። አንድ ቀን የሆነ ነገር ሊገኝ ይችላል እላለሁ። በውስጤም እንደዛ አይነት ስሜት ነበር። አንድ ነገር ግን እንደማቅ ገምት ነበርና አንድ ቀን እንደማቅ እንደምገምትም አንዳንዴ አወራው ነበር። ስለዚህ ለቤተሰቡ ግልጽ ያልሆነ ሰው ለማህበረሰቡም ለሀገሩም ግልጽ አይሆንም። በዛ ነው የኔ እምነትና ለዚህ ነው አብሬ ማውራው አብሬ የሚጫወተው እንዲሆነ ነበር የምለው። ኤርሚያስን ወደ ቢሮ ይዤው የመጣው ዕለት ልክ እንደ ስልኩ ከሳቅና ፈገግታ ምናልባትም አልፎ አልፎ ከመገረም በቀር የተለየ ስሜት አላየሁበትም። ምናልባት በውስጡ የተሰማው ልዩ ስሜት ነበር። እንግዲህ በሩ ተከፍቶልን ዲቦራ ፋውንዴሽን ነበር የመጣ ነው ቢሮ ድረስና በር ተከፍቶ ስንገባ ኤርሚያስም ከጎኔ ነው ያለውና ሙሉ ፊቱና ሰውነቱን ነበረ በጣም ባትኩሮት ተከታተል የነበረውና ምንድን ነበረ እኔ ያላየሁት ውስጡ የነበረ ነገር ኤርሚያስን ሲመለከቱት? እኔ በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ ማለት መጀመሪያ ሰማሁ። ከዛ በኋላ
ተነጋገርን። በአካል መጣ። በአካል መጥቶ ሳየው በጣም ደስ ብሎኛል። ከረዥም ዓመት በኋላ ሁኔታዎች ተከስተው ሲደርስ ማየት በውስጥ የሚፈጥረው ደስታ በጣም ትልቅ ነው። የሆነ ደግሞ አባቴ ነው ብሎ ሲመጣ የኔ ውስጥ ደስታ ብቻ ሳይሆን አባት ፍለጋ በኖረው ሰው ልጅ ውስጥ ሞኜ ሳስበው ያስደስታል። ለዚህ ነው በደስታዬም በሳቅ የገለጽኩት። ደስ ብሎኝ ነው ነበር። ወደ ወይዘሮ ራሄል እመጣለሁ። የዛለት ግቢ ውስጥ ሶረቲ ነበርሽ። ከዛ ወይዘሮ ራሄል መጣች። ገና ከመኪና እንደወረደች እኔ ሁለታችሁ ኤርሚያስና አባዱላ እንድታወሩ በረንዳ ላይ ትቻችሁ ፈንጠር ብዬ ቆሜያለሁ። ከዛ ከወይዘሮ ራሄል ጋር ነው የተገናኘ ነው እና አየሽውና እንዲህ በእንዲህ ጎን ነው ያየሽው። ይሄማ ልጁ ነው አልሽኝ። በጣም የገረመኝ ብዙን ጊዜ በትዳር ውስጥ ሴቶች እንዲህ አይነት ነገር ለመቀበል ሚስቶች ይቸገራሉ። የተለየ ስሜት ነበር ያየውብሽ። እስቲ ምንድን ነው ስሜትሽ? እንደዛ ደስ በሚል ሁኔታ የገለጽሽው። ሁሌም ሲነግረን ስለነበረ ሁሌ ያነሳል እና በመገኘቱ በጣም ደስ ብሎኝ ነበርና በቃ ነው ብዬ አሰብኩኝ። ነውም ደግሞ እና የእሱን ደስታም ስለማቅ ነው እንደዛም የሆንኩት። ቤተሰብ ጋር መቀላቀሉ የገመች ታላቅ ወንድም በመገኘቱ በዛ ደስተኛ ስለነበርኩ ነው እንደዛም ያልኩትም። ያው ነውም ሶረቲም እንደዛ ነው ያልሽኝ። ፈንጠር ብዬ እንዴት ነው ስልሽ ነው አልሽኝ። እንዴ ወንድም እኮ እንደዚህ በቀላሉ አይገኝም እና ትልቅ ደስታ ነው እና ረጅም ጊዜ ደግሞ እሱም ሲያወራ ስለነበረ ብዙ ጊዜ አስበነዋል እና ግን የሚገኝ እኔ መስሎኝ አያውቅም ነበር። ትልቅ ሰርፕራይዝ የሆነብሽ እንደዛ ነው እና በፈገግታ ነበር አንቺም ስትመለከችው የነበረ። ይዛለት ቤኪ ተገናኛችሁ የዛን ዕለት? እኔ በትቻቸው ወጣው። እናንተ እንግዲህ በደንብ አውሩ፣ በደንብ ተጫወቱ፣ እስቲ ያለውን ነገር ደግሞ እናወራለን ብዬ የዛን ዕለት ነው የተገናኛችሁት? የዛን ዕለት ተገናኘን። ያው እንደምታየው ሁሉም ፈገግ እንዳለ በደስታ ነው ስታየው። በጣም ነው ወንድሜ ነው። በጣም ነው የሚመሳሰሉት። ያው እንደሚታይ ብዙ ነገራቸው ማመሳሰል፣ እንደውም ከኛ ውስጥ እሱ የሚመስል በጣም ነው የገረመን። አሁን እዚህ ያሉት የካሜራ ባለሙያዎች ገና እንደገባን እንግዲህ ለእናንተ አልናገርም፣ የተወሰኑት ዳይሬክተር ጨምሮ አያችሁት? አዎ። እንዴት ነው ስል ኧረ ሌሎቹ አይመስሉም። የዚያ ለታ ቁጭ ብለን እዛ በምንጫወትበት ሰዓት ዲቦራ ፋውንዴሽን በረንዳው ላይ ሆነን ኤርሚያስ እንደው በፈራ ተባ እንደው ካስፈለገ ዲኤንኤ እያለ ሲያነሳ እርሱ አያስፈልግም አሉ እና በጣም ነው የገረመኝ። ለምን ምን ያስፈልጋል? በታሪክ ላይ ስጽፈው የነበረ ነው። ከሁሉ በላይ ደግሞ ፈልጎ መጣ፣ ይመሳሰላል። ስለዚህ ዘመን ካመጣው ዲኤንኤ በላይ የቆየው ባህላችን ስለሚሻል ያን ተከትሎ መሄድ ነው ብዬ አምናለሁ። ስለዚህ አያስፈልገኝም፣ ወደፊትም አያስፈልገኝም። አዲስ እንግዳ መሀላችን ተቀላቅለዋል። በጨዋታ መካከል ማናቸው? አስተዋውቁ። ወይዘሮ ፍቅርተ ትባላለች። የሁሉም እናት ነች። 29 ዓመታችንን በጋራ ቆጥረናል። ከኛ በላይ የሚያውቁት እነ ሶረቲ፣ እነ ቤኪ፣ እነ ገመቺስ እሷን ነው። ኦኬ። ልጆቹን በሙሉ ያሳደጉ ኮኬትም ትዩማም
እማማችን ነች። 29 ዓመት የሚገርም ነው። ረጅም ጊዜ ነው። ትንሽ ነገር ይናገራሉ ስለ ኤርሚያስ ምንም አልችልም። ይበቃታል ከተቀበለ። ገመችስ የዛለት እኔም አልነበርኩም ያው ወጥቻለሁና በግቢ መጣ ተገናኛችሁ ከኤርሚያስ ጋር? ተደውሎ ነው የተናገረ። ቀልድ ነበር የመሰለኝ። አሁን ሳይ ከአንተ ይልቅ ኤርሚያስ ኤርሚያስን እንቀበለው። ደስ ያለ ቤኪ ምን እያልሽ ነበረ? ቅድም ስለ ዲኤንኤው ስታነሳ ዲኤንኤ ያስፈልገን ብለህ ስጠይቀው ዋና አይኑር ያለችው ራሄል እናታችን ናትና ያው የዲኤንኤ በቃ ቢነግረንም ይሄ ከጉንጮቸው ጆሯቸው መመሳሰል አንድ አይነት መሆኑ ከዚህ በላይ ምን ዲኤንኤ ያስፈልጋል ብላ ስትለን የነበረው እሷ ናትና ነው የምንለው። እኛ ቤተሰቡ በዚህ ተስማምቶ ነበረ። ኤርሚያስ በተናገረው ብቻ እርሱ ሙሉ እናቱን አሳደሩ። ኤርሚ ስንት ዓመት ሆነ እድሜ? አሁን 47። ልጆች፣ ትዳር? 2 ልጆች አሉኝ፣ ትዳር አለኝ። እስከ ዛሬ የምትጠራው ማን ተብለ ነበር? ኤርሚያስ ተክለማርያም። ተክለማርያም ማን ናቸው? የእናቴ ባለቤት። አግብተዋል? ወልደዋል? አዎ። በሬዱ ማለት ነው። ስለ ወላጅ አባት ማሰብ፣ መብሰልሰል፣ መጠየቅ፣ መፈለግ ተክለማርያም ወላጅ አባት አሳዳጊ እንጂ ወላጅ አባት አለመሆናቸውን ያወቅበት እድሜና መጠየቅ፣ ማሰብ፣ መብሰልሰል የጀመርክበት ጊዜ እድሜ የትኛው ላይ ነው? እንዴትስ አጋጣሚ? የ12 የ13 ዓመት ልጅ ሆኜ ነው ማለት ወላጅ አባቴ እሱ አለመሆኑንም አውቄ ወላጅ አባቴ ማን ነው የሚለው ጥያቄ ከዛ ጊዜ ጀምሮ ነው የነበረው እኔ ጋር ማለት ነው። እና ያው እናቴንም መጠየቅ የጀመርኩት ከዛ ጊዜ ጀምሮ ነው። ያው አለፍም እየተባለ አንዳንድ ጊዜም እንደዛው ጠይቃት ነበረ። ያው መልስ ግን ብዙም ያገኘሁት ነገር የለም። ያው የማውቀው ነገር የለም። የልጅነት ታሪክ ነው፣ እኛ ልጆች ነበርን፣ ይሄ ነው ብዬ የማስታውሰው ነገር የለም ከሚል መልስ ውጪ ሌላ የተለየ መልስ አላገኘውም። እና ያው የ12 ዓመት ልጅ 13 ዓመት ልጆች ነው አባቴን ማሰብ የጀመርኩት ማለት ነው። ወደ አባዱላ ምን መራ? የመራኝ ያው አንተ ፕሮግራም ላይ ቀርቦ ኢንተርቪው በምታደርገው ሰዓት ላይ ይህን ታሪክ በምታወሩ ሰዓት ላይ ልጅ ሆኜ የሌላ ሰው ታሪክ አድርጋ አንዳንድ ታሪኮችን የምትነግረኝ ነገሮች ነበሩና እነዛ ነገሮች ጭንቅላቴ ውስጥ ገባ። በትክክል ያን ነገር ከተመለከትኩ በኋላ በቃ አባቴ እሱ ነው ብዬ ከባለቤቴ ጋር ራሱ መነጋገር ጀመርኩ። መጽሐፉንም ፈለግኩ፣ ያው አነበብኩ። ያው መጨረሻ ላይ ደግሞ አንተ መፈለግ ጀመርኩ። ያው ከአንተ ጋራም ያለውን ነገሮች ያው የምታውቀው ነው። በቃ ይሄ ነው፣ ሌላ ምንም እንትነት የለውም። እናት ምን ይነግሩ ነበረ? የሌላ ሰው ታሪክ አስመስለው? እናቴ የምትነግረኝ የሌላ ሰው ታሪክ አድርጋ ያው ክፍለ ሀገር ላይ ኦሮሞ ሀገር እንደነበረች እና በጣም ቆንጆ የሆነች ሴት አንድ ትራፊክ አይኑን ጥሎባት ምናምን ነገር የሚለውን ነገሮች ምናምን ነገር
ታውራኝ ነበረ። እንደዛ አይነት ነገሮች ማለት ነው። እና ያ ትውስታ ትንሽ ውስጥ የቀረ ነገር ነበረ እና ያ ነገር ስላለ ይሄ ነገር ከኔ ታሪክ ጋርም የሚገጣጠም ነው። ያው እንደዚህ አይነት ታሪክ ያለው ሰውም ሊኖር አይችልም በሚል ከዛ በኋላ እኔ ራሴንም ከሱ ጋር ማመሳሰልም ጀመርኩኝ። ያው ማንኛቸውም ነገር እርግጠኛ ነገር ላይ ያው ደረስኩ ማለት ነው። ፈጽሞ አባዱላ አባቴ ይሆናል ብላ አስበህ ግን አታውቅም? ከዛ በፊት አስቤ አላውቅም። ሰዎች ፍንጭም የሰጡ ነገር ወይም እንዲህ ትንሽ ጠብ ያለ ነገርም አልነበረም? የለም። አንድ ጓደኛ ነበረኝ ከዚህ በፊት እንደዚሁ እንደ መቀላለድ ነገር አባዱላን ትመስላለህ እንደዚህ ምናምን ነገር ማለት ነገር ነበረ አንድ ወቅት ላይ ማለት ነው። እና ያው እኔ ቦታም እንትን አላልኩትም ነገሩ እንጂ ከዛ ውጭ ማንም ሰው ብሎኝ አያውቅም። ከዛ ግን ራስን ማመሳሰል ስትጀምር ልክ እንደ በጣም ነው መስለው አልክ? የቅርብ ሰዎች ወዳጆች ከሰሙ በኋላ በጣም ማመሳሰል የጀመሩ ይመስለኛል። ትክክል። ምን ይሉሃል? ማለት እስከ አሁን ድረስ ራስን አይተህ እንዴት አባትህን ማግኘት አቃተ የሚለው ነገሮች ከብዙ ሰዎች ፊሊንግ እሰማለሁ። እና ብዙ ጓደኞቼ ከአንዳንድ እንገምትም በማለት ራሱ ገና እንደዚህ አባቴን አገኘው ምናምን በሚለው አይነት ነገር በቀጥታ እሱን ሁሉ ያሉኝ ጓደኞች አሉኝ። እና አብዛኞቹ ያው ይሄን ነው የሚሰጡኝ እንትን የነበረው። በሬዱ ብለው አባዱላ በመጽሐፋቸው የጠቀሷት ወላጅ እናት በሕይወት አሉ? አለች። በምን ሁኔታ ላይ ይገኛሉ? ትንሽ ያው የጤናዋ ጉዳይ ጥሩ አይደለምና ለዛም ነው ያው አባቴ እንዳገኘው ነግሬያታለሁ። እህቴ ጋር ነው ያለችው። ለአንተ በጣም ደስ ብሎኛል ነው ያለችው። አባዱላ መሆናቸውን ነገር? አዎ። እና ምን አሉ? ምን አየሁ? በጣም ደስ ብሎኛል ለአንተ ነው ያለ አባቴን ማግኘት። ያው አባቴ ማግኘቴ ስነግራት ያንን ነው የመለሰችልኝ። እና የጤናዋ ጉዳይ ጥሩ ስላልሆነ ያው ህመም ላይ ስላለች ለዛም ነው። አሁንም በትዳር ላይ ነው ያሉት? አይ አይደለች። ባለቤታቸውስ? ሞተዋል። እሱ ልጆች ወልደዋል? አዎ። ምን ያህል ልጆች አፍርተዋል? 3 ሴቶችና 1 ወንድ ልጅ። የዛን ቀን የኔ እናንተ ነገር መቼስ ብዙ ነው። በስልክ ብዙ ነገር አውርተናል። ከዛም ቢሮ በአካል ተገናኝተን በደንብ አውርተናል። ወደ አባዱላ ጉዳዩን ከማድረሴ በፊት ተወተውተኝ ነበር። መቼ ነው ቀጠሮ? መቼ ነው የምትወስደኝ? መቼ ነው የምንሄደው የሚለውን ነገር ታነሳ ነበር። መጨረሻ እኔ አሁን ጊዜው ነው ብዬ ባሰብኩበት ሰዓት ተቀጣጥረን ወደ አባዱላ ቢሮ ዲቦራ ፋውንዴሽን ልንሄድ ስንል ያ ሁሉ ጉጉት ያ ሁሉ ጭቅጨቅ አልፎ ከመኪና ወረድክ፣ እኔም ከመኪና ወረድኩ። ወክ እያደረግን እና አሁን የእውነት ልንገባ ነው አይነት ስሜት ነው ያደረብን። እንዲያውም ለምን ወይ የፍርሃት የስጋት ነገር ሁሉ አይቼብሃለሁ። በፊት እንደዛ ወትውተ አሁን ልናገኘው ምን አለ? ስሟን ስትነግረው የእናቴን እውነተኛ ስሟን ስትነግረው ምን አለ ነው ወይስ ዝም ብለን ነው የምንገባው? አይነት ብዙ ጥያቄዎች እንትን አልከኝ። የኔ ወንድም ተያይዘና እንግባና እንግዲህ የሚሆነው ነገር ይሆናል ብዬ ነው ይዤ የገባሁት። ምንድን ነበር ስጋት ፍርሃት? ስጋትና ፍርሃት ሳይሆን ያው የረጅም ዓመት ጥያቄ ነው። የኔ ታሪክ ትንሽም ቢሆን ፍንጭ የሌለው ነገር ነው። የረጅም ዓመት የሆነው ነገር ነው እና እውነትም ይሆናል ብለህ ለማሰብ እና በጣም ኢሞሽናል አድርጎኝ ነበረ። ለምን የተዘጋ ነገር ነው እንደ አዲስ ያው የፈጣሪ ስራ ስለሆነ ይህን ያደረገው ያ ነገሮች ትንሽ ረብሾኝ ነበረ እንጂ ሌላ ምንም ነገር የለም። እሺ፣ ልክ በሩ ተከፈተ፣ ገባን፣ ፊት ለፊት ተያያችሁ። አንተንም እያየሁ ነበር። ምንድን ነበር የሚሰማ ስሜት? በጣም ደስተኛ ነበርኩ በሰዓቱ እሱን ሳየው እና ሳገኘው በጣም ደስተኛ ነበርኩ። አልሆነም፣ ግን ቢሆን ምን ይፈጠራል ብዬ አስብ ነበር። እንዲህ ብትባልስ ኖሮ አይ ተሳስተሃል፣ ልክ አይደለም፣ የኔ ልጅ አይደለም የሚል ምላሽ ቢፈጠር ኖሮ ምን ይሰማ ነበር? ምን ትሆን ነበር?
ማለት ምንም የምለው ነገር አይኖርም። በመሰረቱ ግን ውስጤ ያስበውበትና አምኜበት የመጣሁት ነገር ስለሆነ ያ ነገር ይሆናል ሊፈጠር ይችላል የሚል ነገር ውስጤ ላይም የለም። በሙሉ ለሙሉ እርግጠኛ ነኝ። 100% ሆኜ ነው የመጣሁት። ኦልሬዲ ረጅም ያንተም ቃለ መጠይቅ ከተደረገ ረጅም ጊዜ ነው። የእሱንም መጽሐፍ በመፈለግም አንዳንድ ነገሮችን በማለት ረጅም ጊዜ አሳልፌያለሁ። ምናልባት ከኔ ጋር ተመሳሳይ ታሪክ ካለውም አንድ ሰው ምናምን ብዬ ጠብቄያለሁ። ያን ሁሉ ነገር ግን እርግጠኛ ሆኜ ስለመጣሁኝ እርግጠኛም ነበርኩኝ በውስጤ ማለት ነው። እሱን እስከማገኘው ድረስ ሌላ ይሆናል ብዬ እንትን የምለው ነገር የለም። ሰው አሁን ኤርሚያስ ተክለ ሃይማኖት መባል ቀርቶ ኤርሚያስ አባዱላ ልትባል ነው ማለት ነው። አንተ ሳትገባ በፊት እዚህ ቤት የፋሚሊው ስም ለየት ያለ ስም ነው። ቤካ፣ ሶረቲ፣ ኮኬት፣ ዲቦራ፣ ገመቺስ፣ ሲፈን፣ ቲዮማ። ቤካም በለው ነው ያላችሁ። ይስማማል። እንደ ቅጽል ስም የሆኑ መቀጠል የሚችል ነገር እስኪ ገመች ቅድም ጀመር አድርገን ነበር የተውነው። ወደ ግቢው ስትገባ አየኸው፣ ተገናኛችሁ የመጀመሪያ ቀን ማለት ነው። ከዛስ ወዲያ እንግዲህ 2 ወር ሆነው አይደለ? ወደ 2 ወር ይሆነዋል። ከዛስ ወዲያ ያላችሁ ግን አልፎ ቤት እዚህ ነው የምንገናኘው። ቤት እዚሁ ቤተሰብ ኦልሬዲ ገብታል፣ መምጣት ጀምራል ማለት ነው። ምሳ ብዙ ጊዜ እንበላለን። በጣም ደስ ይላል። በጣም ደስ ይላል። አግብተሃል? ልጆች ናቸው? እሷኛ በሬዱ ስባለች ልጅ ናት። ስሟ ደግሞ በሬዱ ነው። እንደ አጋጣሚ እኔ ያወጣሁላት። እነ ሶረቲስ አግብተሻል? ልጆች? አንድ ልጅ። ኦኬ። ቤኪስ? እኔም እንደዛ ብቻ አለው። አንድ ልጅ አለኝ። ዋው! እሱ 2 ልጅ ነው ያለች፣ ወንድና ሴት። ኧረ የገመቺስ? ትልቁ አንድ ነው፣ እሷ ትንሿ ናት። በርከት ያሉ የልጅ ልጆችን አፍርተዋል። እሱ ደግሞ ይዞ መጣ። ቤት አንድ ጊዜ ልጆቹን ይዞ መጣ፣ ተገናኘን። በዚህ 2 ወር ውስጥ ምን ነበረ ብዬ ስል በተለይ አንዷ ልጁ እኔን ትመስላለች ብለው ነው ያሉ። ከእኔ በላይም የወንድሞቼ ልጆች ትመስላለች። እንደዛ ነው እናንተም ያስተዋላችሁት? ሴት ልጁ አንድ ወንድ አንድ ሴት ነው ያሉት። ሴት ልጁ ከለራቸውም ሁሉ ነገር አንድ ከዚህ። ወይዘሮ ራሄል አንቺን ሚስትየውን አንቺ እያልኩኝ ባልየውን አንቱ እንዴት አይነት ቃለ መጠይቅ እንደሆነ አላውቅም። ስለዚህ ደስተኞች ናችሁ? ቤተሰቡ ደስተኛ ነው? ታላቅ ወንድም ለቤቱም መጥቷል። ስለዚህ ያንቺን አጠቃላይ ስሜት ንገሪኝ። ያው እንዳልኩ በጣም ደስተኛ ነኝ። በጣም ከምንም በላይ በጣም ደስተኛ ነኝ። ለልጆቼም ታላቅ ወንድም ስላገኙ ያው በፊትም ቢኖራቸውም ከሱም ታላቅ መኖሩ ደስተኛ ነኝ በጣም። በነገራችን ላይ ይሄ ጉዳይ ከታወቀ በኋላ አንድ ዘመዳችን ትልቅ ግብዣ አድርጓል፣ እንኳን ልጅ ተገኘ ብሎ ማለት ነው። ስለዚህ የዛሬ 15 ቀን ነው። የዛሬ 15 ቀን ትልቅ ግብዣ ነበር። ሰው ልጅ ሲገኝ ቀላል ጉዳይ አይደለምና ስለዚህ ጉዳዩ ቀጥሏል ማለት ነው። እኔ በጣም ነው ደስ ያለኝ ይህን እድል። እንዲህ አይነት ነገር በታሪካችን የኢትዮጵያን ታሪክ እንደዚህ በርከት ያሉ አሉና ወላጅ አባትን ፍለጋ ብዙም የሚብሰለሰሉበት ብዙ ጊዜ ህይወታቸውን ትርጉም የሚያሳጣቸው እንደዚህ አይነት ልጆች አሉ።
ይሄ ነገር በእኔ በኩል መምጣቱና የኔ ፕሮግራም በነገራችን ላይ ይህን በማድረጉ በእውነት በጣም ደስተኛ ነኝ። ኤርሚ በጣም ደስተኛ ነኝ። ለቤተሰቡ በሙሉ በእውነት የተሰማኝን ደስታ ነው የምገልጸው። በነገራችን ላይ ቀርበን እንደዛ አውርተን ነበር። በጣም በስሜት ነበር ያወራሁት ታሪኩንም የተጻፈውንም በማንበብና ይሄ በመሆኑ ደስ ብሎኛል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። መልካም ገና እላለሁ። አንድ ነገር ብዬ ነበር። ልጁን ከፈልገህ ካገኘ እሸልምሃለሁ ብዬ ነበር። ፈልገህ እኮ ነው ያገኘው። የአንተ ድምፅ ብዙዎች ጆሮ ውስጥ ገባና እኔ ይሄ በመሆኑ ራሱ እጅግ በጣም ደስተኛ ነኝ እና እውነቴ ሽልማቴ ነው ይሄ ራሱ እሱ መገኘቱ እና አሁን በኦሮሞ ባህል መሰረት ብዙ ሰርቲፊኬት አግኝተሃል ከአሜሪካ። ለአንተ ሰርቲፊኬት ሳይሆን የሚገባው የኦሮሞ ባህል። እሺ ተነሱላችሁ፣ ብድግ በሉ። ቁጭ በል ቁጭ በል። በእውነት ኧረ እኔ ቁጭ በይ። ትናንትና ነው ከአርሲ ያስመጣሁት። ኧረ ይሄ የአርሲ ሁሉ እኮ ክብር ነው። ያው የአዳማ ልጅ ስለሆንክ ታውቀዋለህ። ዋው ሁላችሁንም እንግዲህ እንደዚህ ልምጣ ሶረቲ ዳሬቱ ኮኬት ዲቦራ ሲዮማ ሲፍ ታተሳው ናሳሙ ተነስ ሲፈን ነው ናተሳሙ። ኦኬ